السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. هي حديث من جمرو كتاب منهاج الفرقة الناجية والطائفة المنصورة إلى منهاج أكهد منجد سلوك ينمان الفرقة الناجية ነጃ የምትወጣው አቡድ ነብዩ ሰለላሁ ዐለይሂ ወሰለም ባለፈው ባሳለፍነው ኪታብ ላይ ይህ ኡመት 73 ቦታ ይከፋፈላል፣ ሁሉም የሳት ናቸው፣ አንዷ ስትቀር ብለዋል። በሷ መንገድ ላይ እንድንጓዛዘዋል። ያቺ መንገድ ደግሞ እሳቸውና ሱሐባዎች በዛን ቀን ወይም በነበሩበት ዘመን ላይ የሄዱበት በእምነት ውስጣዊም ይሁን በምላስ የሚነገርም ይሁን በሰውነት የሚተገበር ይሄንን መንገድ ማሟላት ብለናል። ስለዚህ መንሃጅ አካሄድ الفرقة الناجية نزا يمتوطوا بودن متهدبت መንገድ እኮ አንድ والطائفة አሁንም እቺ ቡድን المنصورة በአላህ ምትረዳው የሆነች ቡድን ሸርጥ አሟልታለች በአላህ እርዳታ ለማግኘት አካሄድ ደሞ አላቸው። በምን መልክ ነው የሚሄዱት? የኪታቡ አዘጋጅ ራሳቸው ከትክክለኛው መንሃጅ ውጭ የነበሩ ናቸው። እሳቸው ማን ያውራ የነበረ ማን ያርዳ የቀበረ ይላል አማራ በነበሩበት የሱፊያ መንገድ ላይ የሽርክን ጉዳይ ጠንቅቀው ስለሚያውቁ አብዛኛዎቹ የሼክ መሐመድ ጀሚል ዘይኑ ኪታቦች ረሂመሁላህ የሚያተኩሩት ምን ላይ ነው? ተውሂድን ማብራራት ላይ ነው። ኹድ አቂደተክን ተመልከቱ። ዓለም ላይ አላህ አሰራጨላቸው። አዲስ ሰለምቲ አይሰልምም ኢስላሚክ ኩዌስችን ኤንድ አንሰር በሚል እዚህ ሀገራችን ላይ አንድ ሰው ተውሂድን መማር አይፈልግም እሷን ኪታብ ቢማራት እንጂ። وكذلك منهجንም በተመለከተ የኚህ ሰውዬ ኪታብ አላህ ይዘንላቸውና አሁን ታያታላችሁ። ኪታቧ ስትታይ አጭር ናት፣ 100 ገጽም አትሞላም አይደል? በውስጡ ያዘውን ቁም ነገር ግን በአላህ ፍቃድ እንነጋገራለን። በተለይ ዓለም ላይ እየተቸገርን ያለነው ለሐቅ ባለቤቶች ብዙ ስም ይሰጣቸዋል። ወሃቢዮች መጡ፣ እንደዚህ መጡ። እሳቸው ወሃቢ ከሚለው ቃል ጋር ያጋጠማቸውን እንዴት ብለው እንደተወጡት ራሳቸው ይናገራሉ። እንዴት ወደዚህ ጀማዓ እንደተቀላቀሉ ቀብር አምላኪ የሆነ ወይም ሱፊ የሆነ ሰው ጋር ቂርአት ይቀሩ ነበር። 40 የነወዊን ሸርህ እያዩ ከአላህ ውጭ እርዳታ ለካ ማንንም መለመን እንደማይቻል ነው ይሄ ሐዲስ የሚያስይዘው ሲሉት በል የጁዝ አላቸው እየጮኸ ሸህየው ማለት ይቻላል እንጂ አለ። ምንድነው ማስረጃ አሉት። እሳቸው ከቁርአን ይዘው ነው። እሱ ምን አለ? አክስቴ አለ ሲቸግራት ሰዒድ የሚባለውን ሰውዬ መስጂድ ውስጥ ቀብር ውስጥ ያለውን ቸግሮኛል አሽረኝ ስትለው ያሽራታል አለ። ከዛ እሳቸው ምን አሉት? አንተ አሉት ትልቅ ሼክ ሆነ ስታበቃ እንዴት ነው አቂዳህን ከቁርአንና ከሐዲስ ከመያዝ ይልቅ ከዚች ካሮጊት አክስት የምትወስደው አሉት። ከዛ እሱ ምን አላቸው? አንተ ዘንድ እኮ የወሃቢ አፍካር አለ አላቸው። እስከዛ ጊዜ ድረስ ወሃቢ ሲባል እንጂ የሚሰሙት እሳቸው እዛ ጀማዓ ጋር ነበሩ። ከዛ ምን አሉ? እነዚህ ሰዎች እውነት አላህን በብቸኝነት መለመናቸው ከሆነ ወሃቢ ያስባላቸው ልተዋወቃቸው ይገባል ብለው የትሄዱ የሱና ዳዕዋ የሚሰጥበት ቦታ ሄደው ስለ ተውሂድ ሰሙ። ስለዚህ በአላህ ፍቃድ በደንብ አብራርተው ነው የሚያመጡት። ሙቀዲመቱ التحقيق ይሄን ኪታብ ተሕቂቅ ያደረገው ሰው መግቢያ አዘጋጅቷል። ይሄ እሳቸው ንግግር አይደለም አሁን ምን ቀራው ኪታቡን ራሱ አዋቅሮ ሐዲሶቹን ضعيف صحيح ብሎ ከስር ምልክት ያደረገባቸው በዛ ላይ ምን ለጀማሪ ዕውቀት ፈላጊ እንዲገባ በሚል ሐረካት ፈትሐ ከስራ ضم አድርጎ ያስተካከለው ሰው ምን አለ? ይሄው ሙቀዲመቱ التحقيق የገምጋሚው መግቢያ አልহামዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። الذي እሱ አላሁ Subhanahu Wa Ta'ala እኮ አክመለ ለና الدين ሃይማኖትን ለኛ የሞላልን ጌታ የሆነው ማስረጃ اليوم اكملت لكم دينكم ዛሬ ሃይማኖታችሁ ሞላሁላችሁ። واتم علينا النعمه ጸጋውን የሞላልን የሆነ وجعل امتنا ስብስባችንን ደሞ አደረገ ኡመተ الاسلام የእስልምና ህዝብ ውስጥ እኮ ከተተን خير امه እቺ ህዝብ እኮ ደሞ በላጭ ህዝብ ናት ከሌሎች ህዝቦች። وبعث فينا በእኛ መካከል ደሞ እኮ ላከልን ረሱላን መልእክተኛ ላከልን ሚና ከኛው የሆኑ ከሰው የሆኑ የትሉ علينا በእኛ ላይ የሚያነቡ የሆኑ አያቲሂ የአላህን አንቀጾችና አያዎች በእኛ ላይ የሚያነቡ የሆኑ
ወዩዘኪና የሚያጸዱን የሆኑ ካለንበት በሽታ አስሉል ኢንሳን ብለናል ከዚህ በፊት كما قال الشيخ الإسلام ابن تيمية رحمه الله የሰው ልጅ መሰረቱ وكان الإنسان ظلوما جهولا የሰው ልጅ እኮ ማለት መሐይምና በደለኛ ነው وكان الإنسان የሰው ልጅ መሰረቱ እኮ ظلوما በደለኛ ነው جهولا መሐይም ነው ይሄም በደለኝነቱንና ይሄም መሐይምነቱን ያራገፈለት ምንድነው الكتاب والحكمة የአላህ ቃልና የነብዩ ሰለላሁ ዐለይሂ ወሰለም ጥበብ መጥቶ ሲቆጣ የነበረውን ሱሐባ አንተ አትቆጣ አሉት ስልጣን ሲጠይቃቸው ደግሞ ያውቁ ነበር አንተ ለስልጣን ተገቢ አይደለህም አንተ እንደዚህ ነህ እያሉ ሱሐባዎችን አላህ ከጠላቸው በኋላ ጀነት ላይ ቦታ የተያዘላቸው ሰዎች እንዲሆኑ በነብዩ ሱና ምን ተደረጉ ተገሩ ፈረስ ለመጀመሪያ ጊዜ እላዩ ላይ ብትወጣበት ያስጋልባል የፈለገ የምትችል ሰው ብትሆን አትጋልብም እላዩ ላይ ተወጥቶ ምን ይደረጋል ከዛ በፊት ይገራል የሰውንም ልጅ ሊገሩ የመጡት ማናቸው የመጨረሻው መልእክተኛ ነብዩና ሰለላሁ ዐለይሂ ወሰለም ነው ሰውን ገርተው ለዚህ ደረጃ ያደረሱት ስለዚህ ወዩዘኪና ሊያጸዱም መጡ ውስጥ እላያችን ላይ ካለው ቆሻሻ ወዩዓሊሙና ሊያስተምሩን እኮ መጡ አልኪታብ የአላህን ቁርአን ሊያስተምሩን ወልሂክማ ጥበብ ሊያስተምሩን መጡ አይ السنة والصلاة والسلام يلا صلاتنا سلام على من أرسله الله بلاكاتشو لي للعالمين لعالماتو رحمة إذنت عدرقو بلاكاتشو ملكتن عليهن نبينا ينيكو نبينا تشو محمدين سماتشو محمد بالال وعلى آله ببيت سبوتشاتشو ملي حقا بتكتلوت لي مالتنو وصحبه ببالدربوتشاتشوم لي ومن صار يتغواز على نهجه بمنجداتشو لي يتغوازن بتقلالا يلا صلاتنا سلام يوردبت واقتفى آثره فلقاتشوم بتكتلم لي هلو يا الله صلاتنا سلام يهونا أما بعد كذب مكتلالو فإن دراسة العقيدة الإسلامية يأسلمنا عقيدة مماركو دراسة مالت ممار مالت على منهج النبوة بنبي صلى الله عليه وسلم أكهد لي هونو مماركو وفحمي الرداد دمو أصحاب رسول الله صلى الله عليه وسلم صحابة وجبة ردوت منقد مردات مكو أمر له الأهمية القصوى بتأم أسفلاجي أنقبقابي هنا قد يكونوا في حياة المسلمين بمسلمو تشيوت لي إذ به بسو سبب كونوا ينجو نجام يوطاو على عبدو عند باريا نجام يوطاو من خرافات الشرك والبدعي كشركنا كبدعة زبازنكي وچكو نصا موطات ميچلوكو من نسيكتلنو قرآننا حديثا بنبيو أكاهدنا صحابوች በተረዱት መንገድ ሲጓዝ ብቻ ነው ويسلمو سلامم እኮ ይሆናል من اتباع الاهواء ስሜቶችን ከመከተል ወንኒሃል መጥፎ መንገዶችንም ከመከተል እኮ ሰላም ይሆናል ምክንያቱም እሱ መቆሚያው የት ነው ሱና ላይ ስለቆመ ማለት ነው وفوق هذا ከዚህ ሁሉ በላይ እኮ ينعم ይጠቀማል ይሄ ሰው እኮ بالفوز في الجنات ጀነትን ይወርሳል እኮ ونهرين ወንዞች ደግሞ አሉ ጀነት ውስጥ አራት አይነት ወንዞች ብለናል ከዚህ በፊት አሳልፈናል ምን ናቸው የውሃ የማር የወተትና የኸምር አራቱ እነዚህ ናቸው ጀነት ውስጥ ያሉ ወንዞች في مقعد صدق ትክክለኛ መቀመጫው ሀገር ጀነት ውስጥ عند مليك مقتدر ሁሉን ቻይ የሆነው ጌታ አላህ ዘንድ እኮ ይሄንን ይወርሳል ይሄን ቀጥተኛ መንገድ እዚህ ዱንያ ላይ በመከተሉ ሰበብ ማለት ነው وحرصا በመጓጓትም እኮ ነው ይሄ ኪታብ የተዘጋጀው على نشر العقيدة ትክክለኛውን እምነት በማስፋፋት ላይ ያለ ጉጉት እኮ ነው الصحيحة ትክክለኛው እምነት التي كان عليها እነሱ የነበሩበት እነማ ሰለፉን الصالح መልካም ቀደምቶቻችን የነበሩበት መንገድ ሪድዋኑላሂ ዐለይሂም አጅማዒን አላህ ሁሉንም መልካም ስራቸውን ይወደድላቸውና ወበያኒ የሚያብራራም እኮ ነው መንሀጅሂም መንገዳቸውን አካሄዳቸውን እኮ የሚያብራራ ነው አልቀዊም ቀጥ ያለ የሆነ ወሰቢልሂም አልመቲን ጠንካራ የሆነውን መንገዳቸውን እኮ የሚገልጽ ነው ፈቀድ ቁምቱ እኔ እኮ በዚህ ስራ ላይ ተጥጃለሁ አለ
ይሄን ኪታብ ተሕቂቅ ያደረገው ሰው بخدمتي هذه الكتاب ይሄንን ኪታብ በመخدም ላይ الماتعي በጣም ጠቃሚ የሆነ ለሼኽ ሙሐመድ በሚባሉት ኢብን ጀሚል የጀሚል ልጅ የሚባሉት ዘይኑ ሐፊዘሁላህ አለ እሳቸው በህይወት በነበሩ ጊዜ ነው እሱ ይሄን ያስተካከለው ረሂመሁላህ እንላለንኛ እሱ ምን አደረገ ይሄን ጠቃሚ ኪታብ በማስተካከል ላይ ቆምኩኝ እኮ ወለዲ ያ አውضح فيه እሳቸው ግልጽልጽ ያደረጉበት የሆነ እኮ ነው ይሄ ኪታብ ምንን منهاج አካሄድን الفرقة الناجية ነጃ የሚወጡት ቡድኖችን መንገድ እኮ ግልጽ ያደረጉበት እኮ ነው والطائفة المنصورة በአላህ ምትረዳውን ቡድን እኮ ምን ያደረጉበት ነው የነሱን አካሄድ ግልጽ ያደረጉበት ነው في أبواب العقيدة الإسلامية في أبواب በባቦች الإسلامية እስላማዊ በሆኑ بدءا በመጀመር من التوحيد ከተውሂድ ነው የጀመሩት ምክንያቱም መንሃጅ ሲባል ከአቂዳ ይለያል አቂዳ የሚታመንባቸው ነገሮች ላይ ያጠረ ሲሆን መንሃጅ ግን ከዚህ ሰፍቶ ብዙ ጉዳዮችን ይይዛል ለምሳሌ ቁጥብያ የሚባሉት ቡድኖች ወይንም ሱሩሪያ የሚባሉት ቡድኖች ለተውሂድ ትኩረት ሲሰጡ ልታዩዋቸው ትችላላችሁ ሽርክ ላይ ላታገኙዋቸው ትችላላችሁ ግን ሁለቱም ምን ያምናሉ خروج على الحاكم የሙስሊም መሪን አምፀን መውጣት እንችላለን አሉ በአቂዳ ብቻ ከሆነ ነፃ ወጣው ነበር አይደል ነገር ግን መንሃጅ ሰፊ ነገር ነውና ከመንሃጁ الفرقة الناجية ነጃ ከወጡት ቡድኖች አካሄድ ውስጥ ምን እንሳቱ ሙስሊም መሪ ላይ አምጾ መውጣት የተባለው ትልቁን መሰረት ሳቱ ስለዚህ ሰዎች አቂዳን ከተማሩ በኋላ ከአቂዳ ሰፋ ያለው መንሃጅን መያዝ ይተበቀባቸዋል በምን መልክ ነው ይሄን ነገር መሄድ ያለብኝ አህለ ሱናዎች እንዴት ተረዱት እንዴትስ ሄዱበት ሚለውን ይሄን መረዳት ስላለብን ነው ስለዚህ ሼኽ بدأን በመጀመር من التوحيد ከተውሂድ ጀምረው والاسماء والصفات ያላህ ስምና መገለጫዎችን ونبذ الشرك ሽርክን በመጣል والخرافات ዝባዝንኪዎችንም ውድቅ በማድረግ ተርታውን እየተቀሱ ነው እንግዲህ ይሄን ኪታብ ሙቀዲማ ያደረጉት ሰው وبيان لزوم መያዝን የሚያብራራ ወሐትሚየቲ ግዴታ መሆኑን በምን التحاكم መፋረድ للكتاب والسنة በቁርአንና በሱና መፋረድ ግድ እንደሆነን ይሄንንም እንደ አረስት ይዘውታል قال الله تعالى فإن تنازعتم في شيء فردوه إلى الله أي إلى كتابه والرسول أي إلى سنته ይሄው ሁለቱ ተገኙ التحاكمንም ግዴታ እንደሆነ ባላህ ህግ መፋረድ ግዴታ መሆኑን وإيضاح التوسل የሚያብራራ እኮ ነው ኢዳህ ማለት ማብራራት التوسل المشروع የተደነገገውን ሸሪዓ ዕውቅና የሰጠውን ተወሱልና ተወሱል ማለት መዳረሻ ነው ስንደርስበት በሰፊውና ያለን والممنوع የተከለከለውን ሁለቱንም እኮ የሚያብራራ ነው والفرقان የሚለያይ የሆነ አርስት ደግሞ ይመጣል بين أولياء الرحمن يا الله وليوች መካከልና وأولياء الشيطان የሰይጣን ወልዮች ልዩነታቸው ምንድነው ሚለውንም የሚያብራራ አርስት ራሱን ችሎ ይመጣል وإظهاري ግልጽ እኮ የሚያደርግ ነው الأثر السيء የመጥፎ ነገር ውጤቱን አثر ማለት ምን ማለት ነው ውጤቱን الأثر السيء የመጥፎ ነገር ውጤቱን ምን للأحاديث الضعيف والموضوع ضعيف حديثዎችና موضوع ጭራሽ ደግሞ መሰረት የሌላቸውን ሐዲሶች መጠቀም ያለውን አደጋ ምን ናይበት ይሆናል ምን ለማለት ነው ለምሳሌ መሰረታችን ምንድነው አለ ቁርአንና ሐዲስ አይደል ቁርአን ضعيف የሚባል የለውም ነስኽ ይኖረዋል የተሰረዘ በዚህ ህግ እንደ ህግ ወርዶ ግን አሁን ማይሰራበት ሊኖር ይችላል ለምሳሌ መጀመሪያ ጊዜ ጡት ማጥባትን በተመለከተ 10 ጊዜ አጥግቦ ማጠጣት ነበር አይደል የጡት እህትና የጡት ወንድምነትን የሚያስይዘው ተነሰኸና ያ ህግ ምን ሆነ 5 ጊዜ አጥግቦ ማጠጣት ሆነ ሐዲስን በተመለከተስ የሌለን ነገር ነው የሚሰነቅሩበት የእስላም ጠላቶች የውጮቹን አጠብቅ ውስጥ ሆነው ላሉበት የቢድዓ አቋም ማይመጥን صحيح የሆነውን ሐዲሱ ችግር አለበት ይላሉ የሌለን ነገር ደግሞ አምጥተው እስላም ውስጥ ይሰነቅሩታል ለምሳሌ ማና ወራ ደረሰ የኔ
የነቢ መውሊድ ድሮ በሀገራችን ዑለማዎች ሐዲስ አይደለም ነገራቸው የዑለማዎች አነጋገር ነው መውሊድ ሰምቶ በጆሮ መውሊድ ሰምቶ የቀረ አይወደኝም ነብያችን ተጠርቶ ምን አለ ሰውየው ስለ መውሊድ አለና እንኳን አደረሰን ብሎ ጀመረ አሁን እጅ ከፍንጅ እየተያዙ ስለተቸገሩ ምን አለ መሐመድ አወል የሚባለው ሰውዬ አላህ እውነተኛ መመለስን ይመልሰው ወደ ዲኑ የድፍረቱ ድፍረት ምን አለ ሐዲስ አይደለም ምነግራችሁ አለ ለምን ሐዲሱ ማንዘገበው እንደሚባል ስለሚያውቅ ንግግሩ ግን ሐዲስ አድርጎ ነው ያወራው የዑለማዎች ንግግር ነው አለ ከዛስ ምን አለ መውሊድን ሰምቶ የቀረ እኔን አይወደኝም ብለዋል ነብዩ ካሉት ሐዲስ ሆናል ሆነም ወንድሞቼ አሁን ምን እያደረገ ነው ይሄ ሰውዬ ዲን ላይ እየቀጠፈ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እኔ ላይ እያወቀ የቀጠፈብኝ ሰው ጀሃነም ላይ መቀመጫውን ያመቻቻል ራሱ ይምረጥ ጀሃነም ላይ የት እንደሚቀመጥ ምክንያቱም ልብ በሉ ይሄ ሰውዬኛ እንደምንቃወመው እኮ አይደለም በሚሊዮን የሚቆጠር ተከታይ ያለው ሰው ነው እሳቸው እንዲህ ብለዋል ብሎ የሱን ንግግር እንደ ዲን የሚወስዱለት ሰዎች አሉ ለዚህ ሲባል ነው ሼክ መሐመድ ጀሚል ዘይኑ ረሂመሁላህ የዑለማ የእስልምና ዓሊሞቻችን ምን ያሉት ضعيف ሐዲሶችን ተጠንቀቁ መውዱዕ ሐዲሶችን ተጠንቀቁ የሚሉት ነብዩ ራሳቸው ዱዓ አደረጉ ጌታዬን ሶስት ነገር ለመንኩት ሁለቱን እሺ ያለኝ አንዱንም ቢያለኛል እሺ ካላቸው ውስጥ ምን አሉ የውጪ ጠላት በአንዴ መጥቶ እንዳይጨርሳቸው አልኩት አይጨርሳቸውም ማለኛል የውጪ ጠላት አይደለም ለኛ የሚያሰጋ የውጪ ጠላት መትረየስ ሚሳኤል ምንም ቢጠቀም እንደማይጨርሰን የሳቸው ዱዓ አለ ነገር ግን ከውስጥ ነው ችግሩ እስልምና ያልሆነ ነገር እስልምና አርጎ ያመጣዋል ተመልከት ስለኔ ሰምቶ አለ መቻሉ መጀመሪያ ያሳቸው በአማርኛ አህያ ማለት ታውቃላችሁ አህያ በኦሮምኛ መጣና አንድ ሰው ሐሬ አለ በኦሮምኛ ሐሬ ነው የሚባለው አህያ ማለት ነው በአማርኛ ደግሞ አህያ ይባላል አይ እኔ ምነግራችሁ የነብዩን ሐዲስ ሳይሆን አለ አህያን ማለት ነው ሐሬ ነው ምነግራችሁ አለ ራሱ አህያ ነው አይደለም የነገረን አያር ለቃላት ጨዋታ እንጂ ስለኔ ሰምቶ ስለ መውሊድ ሰምቶ ያልመጣ እኔን ይጠላኛል ብለዋል እሳቸው ነው እንደዚህ የሚሉት ወኩሉ ቢድዓቲን አضلاላ ጃቢር ምን ይላል ረዲየላሁ ዐንሁ ልክ ኹጥባ ላይ ሲወጡ ፊታቸው ይቀላላል ጦር አስጠንቃቂ ይመስሉ ነበር አለ ጦር ስታስጠነቅቅ ጦር እየመጣልህ ነው ተዘጋጅ ትለለ ይጮሁ ነበር አለ በምን ጉዳይ አማ ባዕድ فإن خير الحديث كلام الله ከንግግር ሁሉ በላጭ ያላህ ቃል وخير الهدي ከመንገድ ሁሉ ለመጓዝ ደግሞ ሐዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመንገዶች ሁሉ ለመጓዝ ደግሞ የኔ መንገድ ነው ብቸኛ መንገዳችሁ وشر الأمور محدثاتها ከነገራችሁ ሁሉ ሸሩ ደግሞ አዲስ ብላችሁ የምታመጡት መንገድ ነው وكل محدثة بدعة እያንዳንዱ አዲስ መንገድ መጤ ቢድዓ ነው وكل بدعة ضلالة وكل ضلالة في النار ሁሉ ጥመት ደግሞ የሳት ነው ብለው ነበር ያን ሱሐባ ደግሞ ላስታውሳችሁ መጠጥቶ መጥቶ ይገረፋል ይሄዳል አሁንም ጠጥቶ ይመጣል ይገረፋል ሱሐባዎች በጣም ሲቆጡት እሳቸው ምን አሉ ተውት እሱ እኮ አላህና መልእክተኛውን ይወዳላሉ መጠጥቶ መጥቶ ልብ በሉ መጠጥ ከከባይሮች ውስጥ ነው የቢድዓ ሰዎችስ ላይ ሲሆን ራሳቸው መድረክ ላይ ወጥተው ስጋን በላም ሴታና ገባም እንጾማልና እናፈጥርም ያሉትን ሰዎች ተቆጥተው ነው አይደለም فمن رغب عن سنتي فليس مني ከኔ ሱና ያፈገፈገ ከኔ አይደለም ያሉት ስለዚህ ሐዲስን በተመለከተ صحيح ضعيف ሚለውን ጠንቀቀን ልናቅ ይገባል ወደ እስልምናችን እንዳይገቡብን ልንጠነቀቅ ይገባል እስልምና ውስጥ ትልልቅ ፈኖች አሉ አይደል አህለ ሱናዎች በኢትፋቅ የተስማሙበት ከሙጃሂዱም ከቁርአን አቅሪውም ከሁሉም አይነት ፈኖች ትልቁን ድርሻ በአህለ ሱና የሚወስዱት አህሉል ሐዲስ ይባላሉ ሰሂሁን ከضعيف ለይተው ኡማው በነብዩ መንገድ እንዲጓዝ ያስደረጉት ማለት ነው አኢመቱል ሐዲስ አተሪዩን ይባላሉ አህሉል ሐዲስ ይባላሉ እንደነሱ ትልቁ ለታይ ዋላ የለም ለእስልምና ለምን አዲስ አስተያየት ሰርጎ ሲገባ አይ ሐዲሱ ይሄ ነው ይያሉ ማስረጃ ያመጣሉ የትኛውንም የቢድዓ ቡድን ወሰዱት ቁርአንን ያነባል ከማንም በላይ ውስጡ ያለው መልእክት ግን አይሰሩበትም ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በፊት ነግሬያቸዋለሁ አብዱረዛቅ አልበድር ሐፊዘሁላህ ምን ያሉበት
ይሄንን ሐዲስ ሰምታችሁ አታውቁም ነው የሚለው አርስቱ ራሱ እሳቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰነዱ በተጣራ ሰሂህ በሆነ ሐዲስ የኔ ኡመቶች መጥፊያ ቁርአንና ወተት ነው አሉ ራሳቸው አብራሩት አሁን ሁለቱም በሸሪዓ የተወደደ ነገር ነው አይደል ከቁርአን አሁን ምን አለ ወኸይረን فإن أصدق الحديث كلام الله ከንግግር ሁሉ በላጭ ያላህ ቃል ነው ተባለ ያላህ ቃል እንዴት ሰው ያጠማል አንድ በል ሁለተኛ ወተት የኔ ህዝቦች መጥመሚያ ነው አሉ ወተት እንዴት ያጠማል እሳቸው ለይለተል ኢስራ ወልሚዕራጅ ሄደው ወተትና ኸምር ቀረበላቸው ወተቱን መረጡ ጅብሪል ምን አላቸው ኸምሩን መርጠህ በነበር ህዝቦቹ ሁሉ ይበላሻሉ አላቸው ሐዲሱ ይሄው አሁን ሊብራራ ነው ምን አሉ ሼክ አብዱረዛቅ አልበድር ሲናገሩ ሐፊዘሁላህ ቁርአንን ከነብዩ ውጭ በራሳቸው ይረዱታል አሉ አላህ ምን አለ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም አንተ እኮ ልታብራራላቸው ነው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንን ማ ኑዚለ ኢለይሂም ወደነሱ የተወረደላቸው እሳቸው ካላብራሩት ማን ያብራራው ቆይ እሳቸው ካላብራሩት ዲኑን ማን ያብራራው ሐዲስ እኮ አንቀበል የሚሉ ሰዎች እኮ መተዋል ቁርአን ነው ሲያነቡ የሚውሉት ወማ አታኩም الرسول فخذوه ተብሏል ስትላቸው አይሄ ቁርአን ላይ ያለው መልእክት ነው ይሉሃል ተመልከት ድርቅ ብለው ማለት ነው አላህ Subhanahu Wa Ta'ala ይሄ ከሆነ ቁርአን ሙሉ መልእክቱን አለ አይደል ቁርአን ላይ ግን ምን አለ ቁል ኢን ኩንቱም تحبون الله ምንድነው ፈተቢኡኒ ማለት ያለቀለት ጉዳይ ከሆነ ቁርአን ማንንም ሊረዳው ማብራሪያ የማይፈልግ ከሆነ እያንዳንዱ አምልኮ አብራሪያ አያስፈልግም ነበር ነገር ግን እንዲያብራሩ ሲፈቷን አገላለጿን ራሱ ሰላት ሰግዶ ሰላቱ ውድቅ የሆነበት ሰው አለ የለም ማን ፊት እሳቸው ፊት ምን ሆኖ አረብ ሆኖ ቁርአኑ በአረብኛ ነው የወረደው ዲኑ በአረብኛ ነው የወረደው ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት መጥቶ ሰገደ ስገድ አልሰገድክም ማለት ሰግዷል እኮ አልሰገድክም ሁክሙ አንተ ብትጎነበስ ብትቃናም ኤክስ ነው ሰላት አይደለም ስገድ አሉት ለሁለተኛ ጊዜ ቆመ ሰገደ ስገድ አልሰገድክም ማለት ለሶስተኛ ጊዜ ቆመ ሰገደ ስገድ አልሰገድክም አሉት አልችልም ማለት አሳዩኝ አለ ከዛ እሳቸው ምን አሉ ከየት እንደሚጀምር ሰላት ሲናገሩ ምን አሉ اذا قمت الى الصلاه فاسبغ الوضوء ሰላትን ለመስገድ ስታስብ ምን አድርግ ውዱህን አዳርሰህ ፈጽመው እያንዳንዱ ማብራሪያ የመጣው ምን ላይ ነው ሐዲስ ላይ ነው ሐዲሱ ላይ ደግሞ ማብራሪያው ላይ ضعيف እና موضوع ከተጨመረበት ከዛ በኋላ መውጫ የለም ኡሱሉ ሰላሳ ካስታወሳችሁ ዓለምን ያንቀጠቀጠች ኪታብ ናት ገና ሁለተኛው መስመር ሳደርስ ምን ትላለች ቢል አዲላ በማስረጃ አክስቴ መናማይታ አክስቴ ሼህ ሰይድ ስትል ይደርስላታል የሚባል ነገር ቢል አዲላ በማስረጃ ቁርአን ዲናችን ያለ ማስረጃ ማኮ የፈለገውን ሰው የፈለገውን ሁሉ መናገር ይችላል አይደል ማስረጃ ካለስ ሐዲሱ ሰሂህ ነው ضعيف ነው ሐሰን ነው ምን ላይ ነው ሁኔታው ስለዚህ በጣም ትኩረት ልንሰጥ ይገባል ከባድ ነጥብ ስለሆነ ነው ምን አሉ ወኢዝሃሪ ግልጽ ማሳየት الأثر السيء መጥፎ ውጤቱን የምንን ለልአሐዲስ الضعيف الموضوع والموضوع የضعيفና የመውዱዕ ሐዲሶችን አደጋ በግልጽ ማሳየት الى اخر ذلك የመሳሰሉትን مما وضح የገለጹትን ወበየነ ያብራሩትን حفظه الله አሉ ያው በህይወት በነበሩ ጊዜ ነው ብለናል رحمه الله ونفع بعلمه በሳቸው ዕውቀት ደግሞ አላህ ያስጠቅምላቸው ኸይር ካስተዋሳችሁ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ሲሞት ስራው ይቋረጣል ሶስት ነገር ሲቀር ብለዋል ምን ወለዱን ሷሊህ አንድ ሰደቀቱን ጃሪያ ሁለት ዒልሙን ينتفع به አሁንም ዑለማዎቻችንን አላህ ህይወታቸውን ያርዝምላቸው ሼክ ፈውዛን حفظه ምን ይላሉ ይሄን ሐዲስ ይዘው ከነዚህ ከሶስቱ ደግሞ በላጩ አሉ ደግ ልጅም ይሞታል አሉ ደግ ልጅ ይሞታል አይሞትም ሰደቀቱል ጃሪያም ያልቃል የጉርጓዱ ውሃ ወጣ ሊያልቅ ይችላል ዒልሙን ዕውቀት ግን ينتفع به ምክንያቱም ነብያት ያወረሱት ምን ነው ዕውቀትን ነው አይደለ ስለዚህ ምን እናድርግ ዕውቀት ላይ ትኩረት እናድርግ هذا ይህን የተረዳኮ وقد جاءت العنايه ትኩረት መጥቷልኮ بهذا الكتاب ይህንን መጽሐፍ አስመልክቶ በእጃችን ያለው الماتعي ጠቃሚ የሆነ
على النحو الآتي بمكتلوت ملكوتشكو زرزر أدرقام تتشوالله عندنا ضبط النسي الكتاب يمتصحفون جلسة مرقاقت والعناية به تكرة مستت ومراجعته السندقمو دقاقمو مكلس مراجعة لغوية دقيقة بقوانقوا درجة بس نسرعت من أدرقوالو እያንዳንዱን ደጋግሜ አይቼዋለሁ ጥልቅ የሆነ ማየት የቋንቋ ችግር እንዳይፈጠር አንድ ሁለተኛ ተሽኪሉል አሐዲስ ሐዲሶችን እኮ ተሽኪል አድርጌባቸዋለሁ ፈትሐ ከስራ ጨምሬባቸዋለሁ አነበዊየቲ የነብዩን ሐዲሶች ተሽኪለን ካሚለን ሙሉ የሆኑ ወይም ሙሉ ኪታቡን ተሽኪል አድርጌዋለሁ حتى يتسنى መንገድ እንዲሆን للمطالع إهن كتاب لمي كلسو سو لمي مارو سو لهذه الكتاب أن يحفظها اندي حفظات من أين تحفظ حفظا دقيقا تلك هنا حفظا دي حفظات دون خللين يالا ستت أو خطأين يالا كفتتنا يالا ستت اندي حفظات سلنو حركة دركوبات وأن يفهمها اندي الردات دون لبسين أو زللين ያለማ መሳሰልና ያለማ እንዳለጥ እንዲያያት ነው አብዛኛዎቻችን አረብኛ ምናችን ነው ሁለተኛ ቋንቋችን ነው አይደል ብዙ ኪታብም ቀርተን ፈትሐ ከስራዎቹ ምን ያደርጋሉ ያሳስቱናል አይደል መለስ ይያለ ነው ምናስተካክላቸው እንዲህ በሚሆን ሰዓት ትርጉሙን ስለሚቀይረው ይሄን አስተካክያለሁ ይያሉ ነው ሼህ አዙል ሐዲስ ሐዲሶችን ማስጠጋት አንበዊ የነብዩን ሐዲሶች ኢላ መሳዲሪሃ ወደ ምንጮቻቸው ሚን ደዋዊኒ ከትልልቅ ኪታቦች السنة የሱና ኪታቦች ሱና ማለት የነብዩ ንግግሮች አይደሉ ከነብዩ ቡኻሪ ሙስሊም አቡ ዳውድ ትርሚዚ ነሳኢ ያሉ ማስጠጋት ማዓለይናይቲ ትኩረት ከመስጠት ጋር بالحكم عليها ፍርድ ከመስጠት ጋርም ጭምር ሐሰን ነው ሰሒህ ነው ضعيف ነው እያልኩኝ وبيان درجاتها የሐዲሱንም ደረጃ በመጥቀስ ሚን حيث القبول والرد حديث ወይም እዚህ ጋር የተጠቀሰው ከመቀበልም ውድቅ ከማድረግም አኳያ እንዲረዳ በሚል ወሊዳፈቲ በማስጠጋት ኢላ በያኒ ወደ ማብራሪያ حكم العلامة الألباني رحمه الله محدث ألباني الله ይዘንላቸው እሳቸው ሐዲሶችን በተመለከተ የሰጡትን ሁክም ወደሱ በማስጠጋት ነው እንግዲህ ይሄን ኪታብ ያዘ ማን ነው ይሄንን ታዕሊቅ ያደረገው ሰውዬ በራሱ ሙሐዲስ አይደለም ማለት ነው ወደ ዕውቀቱ ባለቤት አስጠግቶ አልባኒ ሰሂህ ያሉትን ሰሂህ ضعيف ያሉትን ضعيف ይያልኩኝ የሳቸውን ሁክም ተከትዬ ነው ሄድኩት ረሂመሁላህ አላህ ይዘንላቸውና على الاحاديث በሐዲሶች ላይ التي وردت የመጡ في الكتاب من خارج الصحيحين ቡኻሪና ሙስሊምን ታዕሊቅ አላደረጉም አልባኒ ከቡኻሪና ከሙስሊም ውጭ ያሉትን በነ አቡ ዳውድ በነ ነሳኢ በትርሚዚ በሱነን ኢብኑ ማጃና በመሳሰሉት ላይ አሰሂሃይን ሲባል ቡኻሪና ሙስሊምን ስለሚይዝ ሰሂህ አልቡኻሪና ወሰሂህ ሙስሊም እነሱን ትቼ ያሉ አራተኛ አለቅና ተጨማሪ ማብራሪያ እኮ አድርገናል على بعض المواضع ከፊል ቦታዎች ላይ التي راينا ያየነው የሆነ انها بحاجه ያስፈልገዋል ትንሽ ማብራሪያ መጨመር ያስፈልገዋል ያልንበት ቦታ ላይ ማብራሪያ ጨምረናል الى ذلك ወደዚህ ጉዳይ دون اطاله ማብራሪያውን ሳናስረዝም او ተከሉፊን የሌለ ደሞ መጨናነቅ ውስጥ ገብተን የሌለ የተወሳሰበ ማብራሪያ ሳናደርግ አጠራጠር ያሉ ማብራሪያዎች ፉትኖት የሚባለው ይሄ ታች ጋር ያለው ህዳግ ሚሉት ጋር አጠራጠር ያሉ ማብራሪያ የሚያስፈልጋቸው ቦታዎች ላይ የሼክ መሐመድ ጀሚል ዘይኑ ላይ ጨምሬበታለሁ አሉ አምስተኛ ختمنا الكتاب ኪታቡን እኮ ጨረስ ነው በፈሐሪስ ማለት ማውጫ ኪታቡ መጨረሻ ላይ እያንዳንዱ አርዕስት ማውጫ ተደርጎለታል للموضوعات ለእያንዳንዱ አርዕስቶች ማውጫ ተደርጎላቸዋል ከሚገኙበት ገጽ ጭምር حتى يتيسر للقارئ الكريم ለተከበረው አንባቢ እንዲመቸው ሚፈልጋት አርዕስት ለምሳሌ التوسل وانواع الشفاعه ሚል ከሆነ ቀጥታ እዛ ሄዶ ያይና ገጽ 56 ላይ ብሎ እዛ ላይ ይሄዳል الوصول ሊሄድ الى
بغيته ودفلاغوتو يدرس زند دون مشقة يعلمن متشجر مفلقاتن اندياغين دمو موج ادرغن اللتال وختاما ساتقالل على ይሄንን ያዘጋጀው ሰው ደግሞ نسأل الله አላህን ለምነዋለው عز አሸናፊ የሆነውን ወጀል የላቀ የሆነውን አየክቱበ ይጽፍ ዘንድ لهذا الكتاب القبول ይሄንን ኪታብ ሰዎች ዘንድ ተቀባይነት እንዲደርስ አላህ እንዲቀበለው አንድ ሁለተኛስ ሰዎች ግን እንዲሰራጭ وأن يرزقنا እንዲለግሰን الإخلاص ስራን ጥርት አድርጎ ለሱ የተሰራች እንዲያደርግልን في الأقوال በንግግር والأعمال በተግባር وأن يثبتنا እንዲያጸናን ደግሞ ጌታችን على سبيل السنة القويم كتبالو يسنة من قد لاي انديا سنان دمو جيتا چنن لمنوالن إنه السؤال لهكو ولي ذلك يزي حلافيوكو بالبيتو السنو والقادر عليه كل النقر بمادرق لاي چاينونا إخلاص اندي ستن بزيو بكت تنيو من قد لاي كتن ديا درقن لمنوالن وصلى اللهم وسلم يا الله صلاتنا سلاميهون وبارك بركتهم يهون على نبينا بنيا نبي لي محمد سماچو محمد بهونا وعلى آله ببيت سبوچاچوم لي وصحبه أجمعين ببالدرباوچاچوم لي مقدمة أهون يمان مقدمة متى مقبيو يا شيخ محمد جميل زينو رحمه الله بسم الله الرحمن الرحيم بالله سم اجيك بتام روح اجيك بتام أزين إن الحمد لله هي نبي صلى الله عليه وسلم خطبة الحاجة يبالن ሰዎችን ሰብስበው ንግግር ሲያደርጉ በዚህ ንግግር መግቢያ ያደርጉ ነበር ኢነል ሐምደሊላህ ምስጋና ሁሉ በተቀላላ ለአላህ ነው ነህመዱሁ እናመሰግነዋለን ወነስተዒኑሁ እሱንም ብቻ እርዳታውን እንከጅላለን ወነስተግፊሩሁ ለሰራነው ወንጀል ደግሞ በተቀላላ ምህረትን እሱን እንጠይቃለን ወነዑዙ እንጠበቃለን ቢላህ በአላህ እንጠበቃለን ሚን ሹሩሪ አንፉሲና ከነፍሶቻችን ተንኮል በሱ እንጠበቃለን إن النفس لأمارة بالسوء ونفس يتبالج بتقلالا بونجل تازالچنا كل جيزه جيتاچنن ملنا يقبال كنفساچن تنكول انتو طبقا النبي صلى الله عليه وسلم منال اللهم رحمتك ارجو يني جيتا الله وي اذنتهن እኮ ከጅላለሁ فلا تكلني انين እንዳትተወኝ الى نفسي يفلكوات እቺ ነው ለነፍሴ እንዳትተወኝ طرفة عين ማለት ለቅጽበት ታክል እንኳን አይንን ጭፍን ግልጥ ማለት ምን ይባላል ቅጽበት ይባላል ለዚች ቅጽበት ያህል እንኳን እኔ ለነፍሴ እንዳትተወኝ ምክንያቱም ነፍሴ የኔ አጥፊናትና ወነዑዙ ቢላህ በአላህ እንጠበቃለን ሚን ሹሩሪ አንፉሲና ከነፍሶቻችን ተንኮል ወሰይአቲ ከመጥፎ ስራዎቻችን አዕማሊና ከስራዎቻችን መጥፎም ደግሞ ባንተ እንጠበቃለን من يهده الله الله يمرون فلا مضل له لسوق أطمامي اللوم ومن يضلل الله يتأممون دمو فلا هادي له لسوق مري اللوم وأشهد أمسكر اللو أن لا إله إلا الله كالله بستكر بحق من ملك أملاك يلم وحده أملكو دمو لستو ميقبو ببتشن النتنو لا شريك له لسوق من مين التقاري اللوم منا وأشهد أهون ممسكر اللو أن محمد مهوناتشو عبده يسو باريونا ورسوله يسو ملكتنيو مهوناتشو عبده ورسوله هلتو أشهد أن محمد رسول الله أركانوش ناتشو هلتو كالتموالا أيهونا باريو مهوناتشو نماتصدق اللبن كزي من النادر قالن سواوي بحرياتشو نامتالن أي ملكم يبلالو يتتالو يموتالو يمساسلو عندنيو سوناتشو قل إنما أنا بشر مثلكم እዚህ ጋር እንቆማለን እኔ እኮ እንደናንተ አምሳያችሁ ሰው እንጂ ሌላ አይደለሁም ነገር ግን ይሄው እዚህ ጋር ደግሞ ወረሱሉሁ መልእክተኛው ናቸው ዩሃ ኢለይ ወደኔ መለኮታዊ ራእይ ቢወርድልኝ እንጂ ምን ለየው ደግሞ ከናንተ እዚህ ጋር ነው ስለዚህ በሳቸው ባሳዩት መንገድ ቢሆን እንጂ ጌታን ማምለክ እንደማይቻል اما بعد ከዚህ በመቀጠል አሉ فهذه እቺኮ بحوث ጥናት እኮ ናት አሉ ሙሂመቱን አንገብጋቢ የሆነች ጥናት እኮ ናት ወሙተነዊዓቱን አንድ አርስት ላይ ብቻ የምታተኩር ደግሞ አይደለችም አይነታ ብዙ ናት ውስጥ ብዙ ነጥቦች ነው የጠቀስኩበት ሙተነዊዓ ማለት አይነታ ብዙ ተድዑ المسلمين
ሙስሊሞችን እኮ ትጠራለች ኢላ አቂደት ተውሂድ ወደ ተውሂድ እምነት ትጣራለች አልኻሊስ ጥርት ያለ ወልብቲዓዲ እንዲርቁ عن الشرك ከሽርክ እንዲርቁ الذي ይሄ ሽርክ ማለት እኮ انتشرت የተስፋፋ የሆነ እኮ ነው مظاهره መገለጫዎቹ እኮ የሽርክ እኮ ተስፋፍተዋል في اكثر البلاد በብዙ ሀገራት ላይ الاسلاميه ራሳቸው ሙስሊም ሀገራት ነን እሚሉ ሰዎች አገር ውስጥ እኮ የሽርክ መገለጫዎቹ እኮ ከልክ በላይ ተስፋፍተዋልና وهو ይሄ ሽርክ ማለት እኮ ሰበብ እኮ ነው هلاك الامه السابقه ከኛ በፊት የነበሩ ህዝቦች እኮ የጠፉበት ሰበቡ ምንድነው ሽርክ ነው كانوا اكثرهم ሙሽሪኪን አብዛኛዎቹ እኮ ሙሽሪኮች ነበሩ አለ አላህ Subhanahu Wa Ta'ala እያንዳንዳቸው እንዴት እንዳጠፋቸው ከገለጸ በኋላ የኑህን ህዝቦች በዚያ ያጠፋናቸው የሷሊህን ህዝቦች በዚያ ያጠፋናቸው ገልጾ ሲጨርስ ምን አለ كانوا اكثرهم ሙሽሪኪን አብዛኛዎቹ እኮ ሙሽሪኮች ነበሩ አለ ወሰበቡ አሁንም እኮ ሰበብ ነው ሽርክ ሽቃ العالم እድለቢስነቷ አሁን ያለንባት ዓለም المعاصر በዘመናችን ያለንበት ዓለም ራሱ ለዚህ ሁሉ ጥፋት የተዳረገችው በረካዋ የተነሳው ወንጀል ይበልጠዋል ሽርክን የሚያክል ወንጀል አለ የለም ድሮ ጥንቆላ አስማት እንደ ነውር ነበር የሚታየው አሁን ምዕራቡ ዓለም ላይ ብትሄዱ አሜሪካን ጎት ታለንት the British got talent የሚባሉ ፕሮግራሞች አሉ ጥንቆላ የሚሰሩ ሰዎች በአደባባይ ምን ይደረጋሉ ሚዲያ ቀርቦላቸው ለሚሊዮን ህዝብ በቴሌቪዥን ያሳያሉ ድሮ ጥንቆላ ነውር ነበር ምን ውስጥ ነበር የሚሰራው ከመጋረጃ በስተጀርባና ጨለማ ውስጥ ነበር የሚሰራው ወላ ሲየማ በተለይም ደግሞ العالم الاسلامي ሙስሊሙን ዓለም ብትወስዱት እኮ ይሄ ደግሞ ይባሰ ነው وما يلاقيه የሚያገኛቸው من المصائب ከወንጀል በኩል የሚያገኛቸው ከመከራ በኩል እኮ የሚያገኛቸው والنكبات ከአደጋም በኩል የሚያገኛቸው والحروب ከጦርነትም በኩል እኮ የሚያጋጥማቸው والفتن ፈተናም وغيرها የመሳሰሉትም ሰበቡ ምን ሆኖ ይገኛል ሽርክ ነው ሼክ الاسلام አቡ العباس ابن تيميه رحمه الله ምን ይላል ዓለምን ስትመለከተው አለ ጥሩ ሁኔታ ላይ ካያያቸው አለ በመልካም መንገድ ላይ ካያያቸው አለ እወቅ ሰበቡ ነብዩ መታዘዝና ሰለላሁ ዐለይሂ ወሰለም አላህን በብቸኝነት ማምለክ ነው ይላል ስትመለከት ሰዎች ስቃይ ላይ ሆነው የጠላት መጫወቻ ሆነው ካያያቸው ደግሞ አለ ነብያቸው መቃረናቸውና ማንን ሰለላሁ ዐለይሂ ወሰለምን ባላህ ላይ ማጋራታቸው ነው አለ አገራችንን ይዋት ብዙ አልሄድላችሁ ስሟ ምንድነው የውጭ አገር ሰው ሲመጣ ምን ይባላል ያ አህለል ሀበሻ አንቱም ዳሩል ሂጅረተይን ጉራ ማለት ነው ነፋስ እኛን ምን ይሉናል ሲያደነዙን እናንተ ሁለት ጊዜ ሂጅራ የተሰደደባችሁ ሌሎች አረቦች ጋር እስልምና ከመድረሱ በፊት እናንተ ላይ የተመጣባችሁ ጥያቄው የእውነት ነው ወይ ነው ሁለት ጊዜ እኮ ተሰደዋል እውነት ነው እነ ፓኪስታን እነ ቱርክ አረቶ ይሄ ዱባይ ኳታር ምናምን ምትለው ሳይደርሳቸው በፊት መልክቱ ማን ጋር ደርሷል ኢትዮጵያ ደርሷል ጥያቄው አሁን ኢትዮጵያ እውነት የኢትዮጵያ ሙስሊም አብዛኛው ሽርክ ላይ ወድቋል ወድቋል ከዛ ምን ይባላል አሁን የጎንደርን አንስቼላችኋል እኔ መብት አለኝ ስለ ጎንደር ለመናገር ማንም ሰው በዘር ሊወርፈኝ አይችልም አሁን ስለ ኦሮሚያ ክልል ብትናገር አንተ አማራ ስለሆንክ ነው ወይ ምናምን ይለዋል እኔ ባባቴም በእናቴም ጎንደሬ ነኝ ስለ ጎንደር መናገር ይችላል ጎንደር ላይ መስጂድ ሲቃጠል እኛ ሙስሊሙና ምናምን ብለው ይዘፍናሉ ሙስሊም በመዝፈን ነው ጎንደር ላይ ማለት ነው አንድ ቀን ጎንደር የተወለዱትም ተዋቸው ሌሎቹንም ተዋቸው እዛው ተወልደው ያደጉት እንኳን ዳዕዋ አድራጊ የሚባሉት አሊ ጎንደር የሚባል ሰው ይያል አው ይሄ ስድብ ነው ለነሱ ስሙ አሊ ጎንደር ነው እንዴት አሊ ጎንደር ብለህ ትጠራዋለህ ግን ለኔ ስድብ ነው አሁን ተሳደበ ነው የሚሉት አምላኪዎቹ ጌታው ሼክ አሊ ጎንደር ነው የሚባለው ጌታው ሚል ስም ሰጠውት ቀብር አለው ቤት ተሰርቶበታል ጎንደር ይጠቅላላ ዘይት ተረማመሳል የገዛ ዘመዴ ተውበት ያደረገ አህመድ የሚባል ምን ብሎ ነገረኝ ሐጃ ነበረኝ አለ
አሊ ጎንደር ቀብር ላይ ሄድኳል። ያ ጌታው ሻሊ ጎንደር መጥቻለሁ ብዬ እንዳህያ መሬቱ ላይ ተንደባለልኩ አለ። ይሄን ጎንደሬዎቹ አንድ ቀን ሲናገሩ ሰምታችሁ ታውቃላችሁ? ሌሎቹ ዱዓቶች ይሄን ሲቃወሙ ሰምተህ ታውቃለህ? ከመስጂድና ከሽርክ መስጂድ ቢፈርስ አይደለም አንድ መስጂድ 1000 መስጂድ ይሰራል ገንዘባችንን አውጥተን። አቂዳ ከፈረሰ በምን እንሰራዋለን? በዳዕዋ ካልተሰራ። ምን ይላሉ? ሚያዝያ 2 የሚባል ቀን አላቸው መውሊድ የሚያከብሩበት የማን የዚህን ሰውዬ አጊቱና ገውቱ አልዩል ጎንደሪ ይሉታል። አልዩል ጎንደሪ በመባል የምትታወቀው አጊቱና ማለት ካለንበት ጭንቅ አውጣን፣ ገውቱ የጭንቅ ገላጋይ የሆንከው ስምህ ማን የሚባለው አልዩል ጎንደሪ የሚባለው ይላል። ይሄ ከእስልምና ያስወጣል አያስወጣም? ይሄን ዱዓቶች ይናገሩታል ወንድሞቼ? አይናገሩት። ጭራሽ የድፍረታቸው ድፍረት ምን ይላሉ? ይሄ ሰው የሩቁን ያውቃል ካለበት ሆኖ ብዙ ቦታ ያያል ስለሚሉ አጀብ ለበረካው ያህል ጥቂት ልናገር። አንዲት ላም ኮሬብ ላይ ስትበላ ሳር ጎንደር ሆነው አዩዋት። የሚያጅብ ነገር ተዛ ተቆጡና ሻሃሊ ጎንደር ሆዷን ቢሏት ሞተች። ወርውረው ጢጣረ ምን ነው አይባልም? የወልይ ነገር አልገባችሁ? አሊ ጎንደር የሚባለው ሰውዬ ጎንደር ነው ያለው። ከጎንደር ቀጥሎ በጂኦግራፊ ስትሄዱ ጎጃም ነው ያለው እንጂ ወሎ የለም። ተዙሩ በሌላ መንገድ ነው ከትግራይ ነው ወሎ የሚካሄደው። ጎንደር ሆኖ ግን ላም እቺ የምትታለበዋል እንዴት በእናቴ ቀብር ላይ ትሄጃለሽ ብሎ ከጎንደር ድንጋይ አንስቶ ወርውሮ በዘመናችን ድሮን እንደሚሉት ማለት ነው በጠጠር ላም ገደለ። ከዛ ምን ይላሉ? ምን ነው አይባልም። ምን ነው ብለ እንዳትጠይቅ። ሻሆቹ እንዴት ላም ይገላሉ ምንም አታውቅ ምናምን እንዳትል፣ እንዴት አይስቱትም ወይ ሎኬሽን ምናምን እንዳትል፣ የወልይ ነገር አሉ። ተመልከቱ። ሽርክን አንቃወምም። የአላህ መብት ሲነካ አንቃወምም። ዶላር ሲወደድ መንግስት ምን እየሰራ ነው ይላል። ገና ትገረፋታለህ في الدنيا والآخرة። ሽርክ ቀላል ወንጀል ነው። ጀሃነም ውስጥ ሰዎች ገብተው ምንድነው የሚሉት? ራሳቸው እኮ ምን እንደሚሉ አላህ ነገረን። ተላሂ ያን ቀን አይጠቅማቸው። ተላሂ በአላህ ይሁንብን ብለው ይምላሉ። ኢንኩና ነበርን في ضلال ሙቢን ግልጽ ጥመት ውስጥ ነበርን። ኢድ ወቅት ነው የሚጠቁመው። ኑሰዊኩም እኩል ስናደርጋችሁ برب العالمين ከዓለማቱ ጌታ እኩል እናንተን አርገም ባመለክን ጊዜ ብለው ሲያመልኳቸው ከነበሩት ሰዎች ጋር እሳት ውስጥ እቺን ይተነፍሳሉ። وهذه እቺኮ البحوث እቺ ጥናትኮ المواضيع አርስቷኮ تبين ايضا ሌላም የምታብራራው ነጥብ አለ። منهاج አካሄድን وعقيدة الفرقة الناجية ነፃ የሚወጡት ቡድኖች እምነታቸውንና አካሄዳቸውን والطائفة المنصورة بالله يتردوا يهونوا بودنوش الواردة في الحديث النبوي بنبي صلى الله عليه وسلم حديث سلنزي سوج متوالنا ينسون أكاهدكو تابرر لتشي كتاب لتنير الطريقة للعاملين لسريوشكو من المدرك منجدون للتابر اللاتشو حتى يهونوا زند من الناجين نتاكم يوتوتن ديهونوا المنصورين كتردوتن ديهونوا إن شاء الله بالله فقط. والله أسألوا الله نلمنوا له أن ينفع بها المسلمين مسلموችን ይጠቅማቸው ዘንድ ويجعلها ያደርግልኝ ዘንድ ማንን ኪታቧን خالصة ጥርት ያለች لوجهه الكريم ለተከበረው ፊቱ የጠራች እንዲያደርግልኝ موجز لمحتويات الكتاب ኪታቡ የያዛቸው ዋና አርስቶች ሊጠቀሱ ነው። አንደኛ ነጥብ منهج الفرقة الناجية የፍርቀቱ ናጂያ አካሄዳቸው ምን ይመስላል? ሁለተኛ الفرقة الناجية ነፃ የምትወጣው ቡድን ومنهاجها አካሄዶቿ وعلاماتها ምልክቶቿ። ሶስተኛ من هي الطائفة المنصورة ማናትቺ በአላህ የምትረዳው ቡድን። ሌላ ነጥብ التوحيد توحيد وانواعه አይነቶቹ وادلته ማስረጃዎቹ وأهميته አንገብጋቢነቱ وفضله የሚያስገኘው ጥቅም። አምስተኛ ነጥብ ማዕና لا إله إلا الله የلا إله إلا الله ትርጉም محمد رسول الله محمد የአላህ መልእክተኛ ናቸው የሚለውም ትርጉም። ስድስተኛ أعداء التوحيد የተውሂድ ጠላቶች وموقف العلماء من التوحيد ዓሊሞች ደግሞ ዑለማዎች ደግሞ ተውሂድን በተመለከተ ምን አቋም ነበራቸው? ሰባተኛ معركة التوحيد والشرك በሽርክና በተውሂድ መካከል ያለው ጦርነት ከጥንት ጀምሮ ስለሆነ ማለት ነው።
ስምንተኛ العقيدة أولا كهول بفيتك عقيدة يقدمال أم الحاكمية وينس فرجنة يقدمال ميلو ሁለቱ ነጥብ የሚብራራበት ነው ሌላ ነጥብ الشرك الأكبر ትልቁ ሽርክ والأصغر ትንሹ ሽርክ وأنواعهما አይነቶቻቸው ሌላ ነጥብ من مظاهر الشرك ከሽርክ መገለጫዎች ውስጥ المشاهد የመሰብሰቢያ ቦታዎች المزارعات ሰዎች ለዚያራ የሚሄዱባቸው ቦታዎች التوسل مدارشة الممنوع የተከለከለ የሆነው والتوسل المطلوب يتفقد يهونونا ችግር የሌለበትም ተወሱል የሚብራራበት ነው الكفر الأكبر ትልቁ ክህደት والأصغر ትንሹም وأنواعهما አይነቶቻቸው احذروا الطواغيت ጣዖታትን ተጠንቀቁ النفاق نفقنا الأكبر والأصغر وأنواعهما ትልቁ ትንሹና በውስጡ ያሉት አይነቶች أولياء الرحمن يا الله وداجوج وأولياء الشيطان يا شيطان وداجوج احتفال مكبر بالمولد النبوي يا نبي لدت بلو مكبر من دنو بشريعة لو فرد هم زيوستي مطال زي كتاب لاي فضل الصلاة على النبي صلى الله عليه وسلم نبي صلى الله عليه وسلم لاي صلوات مورد يالو تكم القرآن قرآن للأحياء بهيوت لالو سوى تنجي لا للأموات لموت سوت شيء لم قرآن مكرر بهيوت لالو للسرابة تنجي عقيدة المسلم يا مسلم عقيدة شعر بقت أمالك متعباتنات النزين هلو نتبوج في زالة كتاب إن شاء الله تعالى الفرقة الناجية كملوا كقت سباتنا نسالن الله سبحانه وتعالى إخلاص استناقرتنا السلام يدرقلن سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك